ጣራው የወርቅ ቅብ በሆነ ቤተ መንግስት ውስጥ ተወልዳ ያደገች ኤቫ የተባለች ልዕልት ነበረች። ይህች ልዕልት በጣም አስቸጋሪና ተለዋዋጭ ጸባይ ያላት ልዕልት ነች። ልዕልቷ ኤቫ ሲላት የታመሙ ሰዎችን እቤታቸው ድረስ መድኃኒት ይዛ የምትጠይቅና የምታስታምም፣ ሕፃናትን በመንገድ ሲያለቅሱ ስታይ አባብላ መጫወቻዎችን ሰጥታቸው ስቃና ተሳስቃ የምትኖር ስትሆን፣ አንዳንዴ ሲላት ደግሞ በጣም ተቆጪና ተናጋሪ፣ ለማንም የማትመለስ ትሆናለች። በዚህ ጸባይዋ መቀያየር እንኳን ሌሎች የሚያውቋት ሰዎች ይቅሩና ልዕልቷ ራሱ በራሷ ጸባይ በጣም ግራ እየተጋባሽ መጥታለች። ቤተሰቧም ወደ እርሷ ቀረብ ቢሉና ኤቫ ግን የጸባይሽ እንዲመቀየር ይታወቅሻል የኔ ልጅ። አላውቅም እማዬ፣ አንዳንድ ቀን ልቤ ሩሩህና ደግ ይሆናል፣ አንዳንድ ቀን ደግሞ ፍጹም ተቆጪና ክፉ ሆናለሁ። አንዳንዴ እንደው እንግዳ የሆነ የንዴት ስሜት ይሰማኛል። የኔ ልጅ፣ ይሄ ማናችንም ስናድርግ ሊሰማን የሚችል ነገር ነው። ማንም ሰው እንዳንቺ ሊሰማው ይችላል። ነገር ግን እኛ ሰዎች ስሜታችንን ልንቆጣጠር፣ በጎውን ከመጥፎ ልንለይ የምንችል ፍጡራን ነን። ስለዚህ ይሄ ትልቅ ንዴት ሲሰማሽ በጭራሽ ለንዴት እጅ አትስጪው። ንጉሡ አባቷም ልዕልት እኮ ግዛቷ ላይ ላሉ ሰዎች አርአያ ናት የኔ ልጅ። ስለዚህ ምንም መጥፎ ነገር ከማድረግሽ ቀድመሽ ይህን አስቢ። የአንቺን ተግባር የሚመለከቱ ብዙ ሰዎች አሉ። አባዬ፣ እሺ፣ ከዚህ በኋላ ለማደርጋት ለእያንዳንዷ ነገር ጥንቃቄ አደርጋለሁ። ግን አባዬ፣ አንዳንዴ ታጋሽ፣ አንዳንዴ ተቆጪ የምሆነው ግን እኔ መጥፎ ሰውኛ ይሆን እንዴ? ንግስቲቱም በጭራሽ የኔ ልጅ፣ ሁላችንም ውስጥ ያሉ ስሜቶች ናቸው። ነገር ግን ጥሩ ወይም መጥፎ የሚያስብሉን እኛ ልናንጸባረቃቸው የመረጥናቸው ስሜቶች ናቸው። አንቺ ደግሞ ሁለቱንም ስሜቶች እንዲንጸባረቁ የፈቀድሽ ስለሆነ እንጂ መጥፎ ሆነሽ አይደለም። ልዕልቷም ከዛን ቀን ጀምራ የቤተሰቦቿን ምክር ተቀበለች። ታዲያ አንዱን ቀን በመንገዱ ላይ አንድ ትንሽዬ ልጅ አበቦችን እየኮተኮተ ሳለ በአፍጢሙ ይወድቃል። በዙሪያው ያሉ በሙሉ እጃቸውን እየተጠቋቆሙ ይስቁበታል። ልዕልቲቷም ወደ ልጁ ቀርባ ከወደቀበት እንዲነሳ አደረገችው፣ ረዳችው። ከዛም ውስጧ በልጁ መውደቅ የሚስቁትን ሰዎች ላይ ልትቆጣቸው ፈለገች። ነገር ግን እሷ ልዕልት ናትና አርአያ ልትሆንም ይገባልና ለንዴቷ መፍቀድ የለባትምና ንዴቷን ተቆጣጥራ ዝም አለች። ከዛን ጊዜ አንስቶ ልዕልቷ ፍጹምና መልካም ጸባይ ኖራት። ሁሌም መናደድ ስንጀምር የንዴት ትርፍ ምንም እንደሆነ አስበን ልንረጋጋ ይገባል።